ማሳሰቢያ ዲስክሌመር ክሊርሊ እነዚህ ህፃናት ረሃብተኛ ኦር እንደዚህ የሆኑ አይ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። ለመስጋና ይለያል። እሺ ሲያም በምን ተገናኘ? አሁን እርጎ ስጠጣ ሰውነቴ ትንሽ ቀዝቀዝ ይላል። ሰላም ጋይስ እንዴት ናችሁልኝ? አለሁላችሁ። ይሄ ዩቲዩብ ቻናል የድርቆሽ ቻናል ነው። የድርቆሽ ጋይ ቻናል ማለት ነው። እንዴት ናችሁልኝ? ጠፋው አውቃለሁ፣ በጣም ጠፍቻለሁ ማለት ነው። ሁላችሁም ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን አለሁላችሁ። በዛሬው ቪዲዮ የተለያዩ ቪዲዮዎችን ቲክቶክ ላይ አሪፍ ያስቃሉ፣ ያስተምራሉ ብዬ ያሰብኳቸው ቪዲዮዎች ይዤላችሁ መጥቻለሁ። እንደምታውቁት ያው አዶናይም ታስሮ ነበረ። ብዙ ነገር ስለሱም ደግሞ ተከታታይ ፊልም ሆኖብን ነበር። ሲሪየስ በሉት እኮ በቃ አንድ ራሱን የቻለ ተከታታይ ፊልም በሉት፣ ላይክ ሪያሊቲ ሾው በሉት በቃ የሌለ። አሁን ደግሞ ተፈቷል ምናምን የሆነ በቃ ሲቀበሉት ደስ ይላል ምናምን ነገር የሆነ ብቻ ብዙ ቪዲዮዎች አሉ፣ የሚያስቁ ቪዲዮዎች፣ የሚያስደስቱ የሚያስተምሩም እንደዛው አሉ። ብዙ ቪዲዮዎች ይዤላችሁ መጥቻለሁ። አብረን ሪያክት እናደርጋለን፣ እንዝናናለን። እናንተ ብቻ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። እንቀጥል ወደ ቪዲዮ። ባለቀ ሰዓት ባል ሲገኝ አጨባጨባቸው ማለት ነው። እውነትም ባል በመከራ ተገኝቶ ነው የሚመስለው። እዚህ ቪዲዮ ላይ ትንሽ ሚስትየው ትንሽ ኦቨር ኤክሳይትድ ሆነች፣ ትንሽ በጣም ደስተኛ ሆናለች። አገኘሁት ነው አፈስኩት ነው ነገር እንኳን ደህና መጣችሁ። በጣም የተደሰተች ታስታውቃለህ። ቀጥል። የሚበላ ነገር ምናምን ሁሉም አለ። በቃ ስጋ ፍርፍርና እንቁላል አድርገው። ስጋ ፍርፍር እንቁላል ምን ሆነ ነው? አለርጂክ መሆኔን ታውቂያለህ እንዴ? በቃ እንቁላሉን ሰርዘውና በሱ ምትክ ጥብስ ነገር በቃ ጥብስ አድርገው። እሱ ይሰራል። በቃ እሱ ሰርዘ ጥብስ አድርገው። ቶሎ ይደርስ እንዴ? ጥብስ እኮ ዩሪክ አሲድ አለብኝ። እሱ ረስተህ ነው? ምንድነው ደህና ነገር ያምሻል ነው? በቃ ስጋ ያለው ነገር እንዳለ ሰርዘውና ፓስታ አድርገው። በቃ ይቀር እሱኛው ያስከውን እዚህ ይቀርና ፓስታ አድርገው። ፓስታ በፍጹም ፓስታ ምንድን ነው የፈለገችው እቺ? እንዴ የሆነ ነገር ስትላታ ታዲያ ምን አታውቅም? ባለ የሚበላውን አገኘን። ምን የሚጠጣ ምን ይሆናል? በቃ የሆነ ቀዝቃዛ ነገር አድርገው። ለአንተ ቀዝቃዛ፣ ለኔ ትኩስ ነገር። በቃ ለሷ ትኩስ ነገር ምን ይሆናል? ሻይ። በቃ ለኔ ተመቸን ቀዝቃዛ ነገር አምጣልኝ። ግን አሁን ቮካል ነገር አለችብኝና ቀዝቃዛ አይመከርም ነገር ለጉሮሮ። በቃ ትኩስ ነገር አድርገው። ትኩስ ነገር ይላል እንደሷ ማለት በቃ ተመሳሳይ አድርገው። በቃ ትኩስ ነገር አይመከርም ማለት ጉሮሮ ኒውትራል ነገር ቢሆን አሪፍ ነው። ውሃ ነገርልኛ በቃ ውሃ ሲምፕል ነው። ሁለት ሊትር ለሁለታችን ግን 2 ሊትር ምን ሻወር ለንወስድ ምን አደርገዋለሁ? ሩብ አድርገው ዝም ብለህ አይጠቅመንማ። ሩብ አይበቃል። በቃ ሩብ አያንስብህማ። ሩብ የእግዚአብሔር ውሃሽ የእግዚአብሔር ውሃ አላለም። የእግዚአብሔር ውሃ ሲለው በእግዚአብሔር ውጡል ደስ ይላል። ኧረ ደስ ይላል። እነዚህ ልጆች ያዝናናሉ በጣም። እሷን ስንል ሰውየው እሱ ራሱ ጨቅጫቃው ነው ተገኝ። ጉድ እኮ አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስትሊ። ምክንያቱም ብዙ የምታውቀው ነገር አለ። ያው የኛ ሀገር አርቲስቶች ከአርት ጋር ቀረብ ያለው ሰው ማለት ነው። ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ካርቱላራ ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለው። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራነው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም።
ስለምትሄድበት ቦታ መቼም መረጃው አይኖርህም አለኝ ጉዞ ላይ ሊጓዙ ነው ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው ሰግጥ ፈመስ ቱር ነው አንተ በለው እኔ ያልለው ምክንያቱም ቃሉ እያልን ብንጠራው ይሻለኛል ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን ልጁ በጣም ፌመስ ነው 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው ትልቅ ነው ይሄ በጣም ትልቅ አቅም ነው እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የኛን የህዝብ ተቀባይነት ምን ያህል ሰው ያያቸዋል የሚለውን በማየት ነው የሚመጡት እና እስቲ ምንድነው አላማው ምንድነው ሄድን እና ቁጭ ከፊት ከምናምን ነው ምናምን እንግዲህ የለም እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን ዞሊ ቲንግ ርዕሱ ላይ አልተስማማው ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም አየና ጥሩ ነው እንግዲህ ይሄን ቢቀይሩ ጥሩ ነው በራስህ ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አትችልም ከዛ ፎቶ እንነሳ ተባለ አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር በአጋጣሚ ስለወጣ ፎቶ ተነሳን and just go ወደ ቤቴ በቃ ይሄው ነው እንደው ዝም ብለህ ተቀሉ ነገር ይሄው እዚህ ጋር ግን ምንድነው የተረዳሁት ጋይስ በጣም ለማሸማቀቅ እየሞከረ ነው እንትናን የሆነ አንተ ትልቅ ሰው ነህ አርት ውስጥ ታዋቂ ነህ ለምን ከቲክቶከር ጋር ወደዛ ተላለ ነገር ነው አባባሉ ማለት በጣም ኖርማል ነገር ነው አሁን ሰው ወደ ዲጂታል ማስታወቂያ ሶሻል ሚዲያ ላይ ነው ሁሉ ነገር እየመጣ ያለው እንደ ድሮ ቲቪ ላይ ማስታወቂያ አይሰራም አሁን ብዙ ነገር እየተቀየረ ነው እና እሱ ራሱ የሆነ ነቅቶ እንደ ድሮ እንዳልሆነ ነቅቶ ከወጣቶቹ ጋር መንቀሳቀስ መቻሉ ራሱ እንደው ሊደነቅ ነው እንጂ የሚገባው አንዳንድ ጋዜጠኞች የሆነ ርዕስ ፍለጋ ነው የሚመስሉ ርዕስ ፍለጋ አይመስላችሁም ኮሜንት ላይ እስቲ አስቀምጡ ጋይስ ኮሜንቱ ምን ይላል ቀኔን ያሳመረው ጭፈራ እኔም ሊያሳምረው ነው መሰለኝ ቀኔን ይሄ ደስ ይላል መሀል የገባው ራሱ ይሄ በትናር ጋይስ መሀል የገባው ልጅ ራሱ በጣም ነው የሚያዝናናው የምር ይችላሉ እንዴት እንዳመጡት ከሰርጉ ዘፈን ጋር የአፋርን ጭፈራ ይመቻቸው ብቻ እንዲህ ነው በቃ መዝናናት አለባቸው እስቲ እንስማ ደግሞ የሆነ ፍጭት የሆነ ልጅ መጣች ዚምባብዌ ላይ እንዴት መኖር እንደሚችል አላውቅም ተመልከት ወይ ሌላ ያልታሰበ ወጪ ማለት ነው ጎበዝ እኔ እንደምንም ብዬ ፍንጭት ነኝ ብዬ ፎግሬ ኖርኩኝ የታችኛው ላሽ ብዬ ያንቀሳቅሰዋል ምናምን እርስ ሌላ ያልታሰበ ወጪ ጥርስ ቤቶች ግን ወይ ይበሉት እውነት ጥርስ ቤቶች ወይ ይበሉት ይደብራል እንዴ በሱ ካልሰራላችሁ ማስታወቂያ ማን ይሰራላችኋል በቃ የማስታወቂያ አዲስ እንትን ነው የገባው ምንድነው ይሄ አዲስ ፕሮዳክት ገብቶላችኋል እንትን ጥርስ ቤቶች በጣም ተጠቀሙበት እውነት የሱን ጥርስ ያስተካከለ እንትን በጣም የሌለ ኃይለኛ ሰውነቴ ትንሽ ቀዝቀዝ ይላል በቃ የለም አቆማለሁ እብደቱን ያን ሁሉ ረብሻ እዝጋርን ይኸው ከምግብ ጋር የተገናኘ እብደት አለ ወይስ በወተት ነው የተለከፍከው አንተ ያቺን ጠጥቼ ከሰማ ከተናገርኩ ማለት ቱ በለኛል ተራስ አሁን በየቀኑ አንተ አንዳንድ እርጎ ብጠጣ እብደት አቆማል ጭራሽ ይለቀኝ ክርስቶስ ምስክሬ ነው ክርስቶስንም ታውቃለህ እግዚአብሔር እብድ ነው እብድነቱ እርጎ ከጠጣ ይለቀዋል ነው ነገሩ
አሁን አንተ እርጎ ጠጥቼ እብደቱ ይቆማል ያልከኝ ክርስቶስን የምርን ነው በእውነት ነው አይገርም ጋይስ በቀን አንድ እርጎ ከተጠጣ ሰላም ትሆናለህ ሰላም እኔ ባይዘው ሰላም ነው የምሆነው በቀን አንድ እርጎ ከተጠጣ ሰላም እኔ ግን የምርን ነው አውቀ ነው እውነት ነው አንተ ልጆች አባት አይደለም እውነት ልጅክ ይመስክር በእውነት የሞተችው እናት ቀን ነው ይስተኝ አልዋሽ ውሸት ምን ያደርጋል እውነቱን ተናግሮ መሸበት ማደር ይሻላል አሁን ብዙ ጊዜ እንዲያውም እኔ ሳይ አሁን ከሰዓት አካባቢ ሰላማዊ ነህ ግን ጧት እስከ 5 ሰዓት እስከ 4 ሰዓት አባባል ሰምታችሁታል ጧት እኮ ነው ጧት በጣም ባለ ጊዜ ውስጥ ግን በጣም በቃ አደገኛ ረብሻ ነው አደገኛ ታሪክ ነው ከጧቱ 1 ሰዓት ጀምሮ እስከ 3 ሰዓት እብደቱ አዎ ከዛ ጀምሮ ሰዓት ይዞለታል ሰዓቱንም ታውቃለህ ማለት ነው የምታብድበትን እንደሱ ከሆነ እኮ አውቀህ ነው የምታብደው ማለት ነው ሰዓት ሞልተህ ነው የምታብደው ማለት ነው አንተ ራስህ ለምን ከሰዓት ያ እብደት ይጠፋል ያው አንድ ሰው አሁን አረቄ ሱሰኛ አለ አይደለም መጥፎ ሱሰኛ አረቄ ሱሰኛ አሁን ይጠፋል አይጠፋም አይደል እሺ ያቺ አረቄዋ ሲቀምስ ሰላም አያገኝም እሱ ነው እንግዲህ ጠጪዎቹ ነው የሚያውቁት እሺ እኔም ያቺን እኮ አስለምጄ ነው አረቄ ጠጣለህ አይደለም እርጎ ከጠጣ ልክ እንዳረቄው እብደቱ ጠጣት ጭራሽ ጠፋል ማለት ነው ጭራሽ ካገላቴ ጠፋል እሺ አሁን ይሄን ሙከራ እንሞከራለን እስቲ ለአንድ ሳምንት እርጎን እንድትጠጣ አደርጋለሁ እብደቱ ከቆመ ከዛ በኋላ በዘላቂነት ሰላማዊ ሰው የምትሆንበትን እድል እንፈጥራለን ግን አውቀ ከሆነ ግን ያው የሚሆነው ይሆናል አንተ አስቀይመኝ አንተ አስቀይመኝ እንግዲህ ይሄንን ሙከራ እስቲ ለአንድ ሳምንት በቋሚነት አንድ ብርጭቆ አይደለም ሁለት ብርጭቆ እርጎ እንዲጠጣ እናደርጋለን እብደቱ ይቀንሳል አይቀንስም እንግዲህ አብረን የምናየው ይሆናል ይገርማል ግን እርጎ ስለጠጣ ብቻ ጤነኛ የሚሆን ሰው የመጀመሪያው ሰው ማለት ነው ያየሁት እንቀጥል እስቲ የምትወልደው ልጅ ቀን ደርሶ የባልሽ ጭንቅላት ትልቅ መሆኑ ስታስታውሽ እንዴት ነው እንደዛ የሚሆነው ይሄ ነገር ኮፒራይት ሊያስደርግብኝ ነው መሰለኝ ዘፈኑ ብቻ እያነበባችሁ አስቡት ምን እንደሚፈጠር ትንሽ ላሳልፈው ወይ መከራ ምንድነው እነዚህ ደግሞ የሚያደርጉ ጭቃ እየለጠፉ ይዝናናሉ በላው እንዲህ ነው የተዝናኑ መስራት ማለት አራጉዴ ማንኛውም ስራ ላይ ብትሆኑ ማለት ነው የተዝናናችሁ ከሰራችሁ ስራው ቶሎ ያልቅም ለነገሩ በጣም ቦስ ከመጣ ከበር በጣም ካሌብ ገጠር ቲክቶክ አዋርድን በመሸለም ያንን አስመልክቶ ያዘጋጀው ግብዣ አለ ለሰፈር ህፃናትና አንጀቴን ያራሰ ንግግር አለ ማሳሰቢያ ዲስክሌመር ክሊርሊ እነዚህ ህፃናት ረሃብተኛ ኦር እንደዚህ ሆኑ አይደሉም በወላጆቻቸው ኮንሰንት ለዚህና ለዚህ ዓላማ እንትን ያሉ ናቸው ኢንጆይ እንዲያደርጉ ከኔ ጋር በቃ ውሸት እንኳን ቢሆን ልጆቹን ስታዩ አረ ግን አይመስልም ብትሉ እንኳን ክሊርሊ ግን እንደዛ ማስቀመጡ ለልጆቹ ፊውቸር ኃላፊነት እንደሚሰማው ሰው ያደረገው ነገር አየ ልጆቹ ያሁኑ ጠቅላይ ሚኒስትራችን ምናልባት እስከሆነ እድሜያቸው መብራት ላይ አይተው ላያውቁ ይችላል የተወለዱበት አካባቢ ምናምን ግን እግዚአብሔር ትናንሽ ቦታ ያሉ ሰዎችን ኃያላን ትላልቅ ያደርጋል ዩኒቨር ነው የተቀደደ ጫማ የለበሰ ቆሻሻ ያደፈ ልብስ የለበሰ ህፃን ልጅ ውስጥ ትልቅ ነገር እግዚአብሔር ያስቀምጣል እውነቱን ነው ባይዛዊ ላይክ እንትን ነው ወደፊት ፊውቸራቸው ምን እንደሚሆን ስለማታውቁ ህፃናትን በብዛት ህፃናትን ብቻ ሳይሆን ትልልቆችንም ስትረዱ ምናምን ነገር ቪዲዮ ባይቀረጹ አንደኛ በመጀመሪያ እኔ ማለት ነው ከተቀረጹ ደግሞ እንደዚህ አይነት ዲስክሌመር ማስቀመጥ ለመርዳት ምናምን ሳይሆን ወይን ጊፍት እንደ ጊፍት ለመስጠት ወይን ደግሞ አብሮ በቃ ለመዝናናት ለመጫወት እና ደስታን አብሮ ለማክበር ነገር ነው እንጂ
አጎሮሯቸው ስር ሄዶ ካሜራ አስቀምጦ ማጉረስ ማለት ሌላ ነገር ነው ጋይስ። ምን ይመስላችኋል? ኮመንት ላይ ሲያስቀምጡ ጫማ የለበሰ ቆሻሻ ያደፈ ልብስ የለበሰ ሕፃን ልጅ ውስጥ ትልቅ ነገር እግዚአብሔር ያስቀምጣል። ለመስጋና ስላሰባሰብከን እግዚአብሔር ተመስገን ተመስገን። ለመስጋና ስላሰባሰብከን እግዚአብሔር ተመስገን። አዶናይም እንደምታዩት ነው ተፈቷል። እንግዲህ ከስንት ቀን ነው? 3 ቀን ነው 4 ቀን ታስሮ ተፈቷል። ሁሉም መሰሉኝ አንድ ላይ ተፈቱት። እንትና ደግሞ ያው ሚኪ ደግሞ ታውቁታላችሁ ዩቲዩብ ላይ በፕራንክ የሚታወቀው ሚኮ ማይክ ማለት ነው። ይቅርታ ሄደን እንጠይቅላቸዋለን ምናምን በይቅርታ እንዲፈቱ እናደርጋለን የተሻለ እናደርጋለን ብለው ነበር። በእነሱ ምክንያት ይሁንም አይሁንም አላወኩም ተፈተዋል። ወደ ማታ አመሻሽ ላይ ማለት ነው። በጣም ደስ የሚል ነገር ነው። ከአሁንም በኋላ ቢሆን እንደዚህ ታዋቂ ስትሆኑ ምናምን አፋችሁ ላይ በቃ የሚወጣውን እያሰባችሁ ለሌላ ሰው ምንድን ነው ምን ማለት ይሆናል ምናምን እያልን እየተጠነቀቅን ብንሰራ ሞር ጥሩ አውትካም ይኖረዋል ማለት ነው። ምን ይመስላችኋል እናንተ? አሪፍ አስተያየትና ሀሳባችሁን አስቀምጡ። ለዛሬ የነበሩ ቪዲዮዎች እነዚህ ይመስላሉ። በሌላ ቪዲዮ እስከምንገናኝ ኮሜንት ሴክሽን ላይ አሪፍ አስተያየቶች እያስቀመጣችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንገናኝ በሚቀጥለው ቪዲዮ። ለዛሬ ቻው ጋይስ።